ተመልካቾቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? የረዳንን እግዚአብሔርን እናመሰግናለን። የሕይወትን ቃል ወንጌልን ነው ምንማረው። አሁን አንድ ትምህርት ባለፈው ብዙ ብንነካካውም አሁን ግን የተቻለንን ያክል በጥልቀት ለማየት እንሞክራለን። የመጨረሻው ዘመን የመጨረሻ መልእክት ኢየሱስ ክርስቶስ ነው በሚል ነው። ስለዚህ በአጠቃላይ ከዚህ በኋላ በሚኖሩን ጊዜያቶች እግዚአብሔር በረዳንና እግዚአብሔር ባሰበን መጠን ስለ መጨረሻው ዘመን መልእክቶች እንነጋገራለን። ብዙ ጊዜ ስለ መጨረሻው ዘመንም ይሁን ስለ ደህንነትም ይሁን ስለ የትኛውም ነገር ይሁን ጥሩ ምንጭ የሚሆነን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ይሄ ምንጭ ነው። የመጨረሻው ዘመን ምን እንደሆነ መልእክት ልንረዳ የምንችለው ከዚህ ነው። ኢንፎርሜሽን አይደለም ማለት ነው። በአጠቃላይ ከሰው አይደለም፣ ከዓለም አይደለም፣ ከሌላ ነገር አይደለም እና የእግዚአብሔር ቃል ነው መነሻ የሚሆነን። ብዙ ጊዜ ስለ መጨረሻው ዘመን ሲነሳ ማቴዎስ 24 የተለያዩ ክፍሎች ደግሞም አንደኛ ተሰሎንቄና ሁለተኛ ተሰሎንቄ ላይ በደንብ አድርገው ያብራሩታል ወዳጆቼና ከማቴዎስ 24 እንጀምራለን። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው ይላል። እነሱ ያሳዩት የተዋበ ቤተ መቅደስ ነው፣ ግንብ ነው ያሳዩትና ይፈርሳል አላቸው። ጌታ ኢየሱስ አብዛኛውን ነገር የሚናገረው እውነታ ለጊዜው ለሰዎች ግልጽ ባይሆንም አንድ ጊዜ ለምሳሌ እንዲህ አላቸው። ምን ምልክት ታሳየናለህ ሲሉት ይህንን ቤተ መቅደስ አፍርሱት በሶስት ቀን ውስጥ ሰራዋለሁ አላቸው ይላል። እንዴት ይሄ ቤተ መቅደስ ከ40 ምናምን ዓመት ጀምሮ የነበረ ነው አሉት ማለት ነው። እና ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። እና አፍርሱት ያለው ሰውነቱን ነው። ያው መጨረሻ ላይ በኋላ ሰቀሉት፣ ገደሉት። ኢየሱስ ክርስቶስ እግዚአብሔር የሞትን ጣር አጥፍቶ አስነሳው እና እዚህም ላይ ይሄ የምታዩት ሳይፈርስ አይቀርም አላቸው ይላል። ይፈርሳል ወዳጆቼ፣ ምንም ነገር አይቀርም። ሁሉም ነገር ያልፋል፣ ሁሉም ነገር ያልቃል እና ሳይፈርስ በዚህ አይቀርም አሉት ይላል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው አንደኛ ንገረን ይህ መቼ ይሆናል አሉት ይላል። መቼ ነው? የጊዜ ጉዳይ ነው ወዳጆቼ። ስለ ኢየሱስ ክርስቶስ መምጣት ሁለት ጊዜያቶች እንዳሉ ይናገራል። እሱን እናየዋለን። ክርስቶስ ኢየሱስ የሚመጣበት መንገድ ምንድን ነው? እሱ እናየዋለን እና መቼ ይሆናል። ሌላኛው የጠየቁት የመምጣትና የዓለም መጨረሻ ምንድን ነው? ስለዚህ ስለ ክርስቶስ ኢየሱስ ምጽአት ስናስብ ወይም ደግሞ የመጨረሻው ዘመን ብለን ስንናገር የክርስቶስ ኢየሱስ ምጽአት ማለታችን ነው በአጭር ቃል። ማርቆስ ምዕራፍ 1 14 እና 15 ላይ ጌታ ኢየሱስ ልክ እንደመጣ ይሄ አሁን የማነበው ማቴዎስ 24 ላይ ነው። ማቴዎስ ምዕራፍ 1 ቁጥር 14 እና 15 ላይ ጌታ ኢየሱስ ክርስቶስ የመንግስቱን ወንጌል እየሰበከ እንደመጣና ያላቸው አራት ነገር ነው። ሁለት ነገር ሊሆን ነው፣ ሁለት ነገር ከናንተ ያስፈልጋል አላቸው። ዘመኑ ተፈጸመ ወዳጆቼ፣ ዘመኑ ተፈጽሟል። የትኛው ዘመን? ጌታ ኢየሱስ እንደዛ ሲል አዲስ ኪዳን መጀመሪያ ላይ ቆሞ እንደዛ ሲል ዘመኑ ተፈጸመ ሲል ምን ማለት ነው? ምን አይነት ዘመን ነበር ያን የነበረው? ወዳጆቼ የህሊና ዘመን እንደነበረ ብዙዎቻችሁ ታውቃላችሁ። በብሉይ ኪዳን በጣም ብዙ ዘመን አለ፣ እዛ ውስጥ አልገባም። ነገር ግን የህሊና ዘመን የሚባል ነገር ነበር። ቀጥሎ የህግ ዘመን ይባል ነበር። እግዚአብሔር ለእስራኤላውያን ህግ የሰጠበት የህግ ዘመን ነበር። ያ የህግ ዘመን ደግሞ በጸጋ ዘመን ተተካ። ወዳጆቼ እኔና እናንተ ያለንበት ዘመን የጸጋ ዘመን ይባላል። ጸጋ ራሱን ችሎ በዚህ በመጨረሻው ዘመን ውስጥ ይሰበካል እና የጸጋ ዘመን ወይም የቤተ ክርስቲያን ዘመን ነበረ። በኋላ ዘመኑ ተፈጸመ አላቸው ይላል።
ስለዚህ የትኛው ዘመን ነው የተፈጸመው ወዳጆች? አንዳንዶች የሕግ ዘመን አብቅቶ የጸጋው ዘመን ማለቱ ነው። አይ አይደለም፣ አሁን ዘመናት በሙሉ ተጠቃለው ወደ ዘላለም ዘመናት የምንሄድበት ነው ይላሉ። ስለዚህ የህሊና ዘመን፣ የሕግ ዘመን፣ የጸጋ ዘመን፣ የቤተ ክርስቲያን ዘመን እንደገና ደግሞ ዘላለም የሚባል ነገር የሚጀምርበት ዘመን ማለት ነው። እና ዘመኑ ተፈጸመ አላቸው። ዞሮ ዞሮ ለኛ የሚጠቅመን ዘመኑ ተፈጸመ። እንግዲህ ያኔ ዘመኑ ተፈጸመ። አሁን ከ2018 ዓመት በኋላማ ዘመኑ ምን ላይ እንዳለ መገመት ይቻላል። እና ቀጥሎ እንዲህ ነው ያላቸው፣ ዘመኑ ተፈጸመ፣ መንግስተ ሰማይ ቀርባለች አላቸው ይላል። ዘመን መፈጸም ብቻ አይደለም ወዳጆቼ፣ መንግስተ ሰማይ ቀርባለች። እነኚህ ሁለት ነገሮች በጣም አስፈላጊዎች ናቸው። ምን ዘመኑ ተፈጽሟል፣ ምን የእግዚአብሔር መንግስት ቀርባለች። ባለፈው ስለ መንግስተ ሰማይ ብዙ ተነጋግረናል። አገር የት ነው በሚል አገራችን በላይ በሰማይ ነው በሚል ስለ መንግስተ ሰማይ ራሱን የቻለ ስብከት አለ። ዩቲዩብ ላይ ማየት ትችላላችሁ። ዘመኑ ተፈጸመ፣ መንግስተ ሰማይ ቀርባለች እና ንስሐ ግቡ። አሁን የዘመኑ መፈጸም ለምንድን ነው የሚጠቅመው ወዳጆቼ? ዘመኑ ከተፈጸመ ሌላ ዘመን ሊመጣ ስለሆነ፣ የመንግስተ ሰማይ ዘመን ሊመጣ ስለሆነ ንስሐ ግቡ ወዳጆቼ። ዛሬ አንድ ነገር ነግራችኋለሁ። ዓላማው ስለ መጨረሻው ዘመን አሳምሮ መስበክ አይደለም። አንደኛ ሁለተኛ ብሎ ልክ ነው። ክርስቶስ ኢየሱስ የሚመጣባቸው ሁኔታዎች፣ የክርስቶስ የመምጫው ጊዜ ምልክቶቹ ምንድን ናቸው? የሰው ድርሻ ምንድን ነው? በመንግስተ ሰማይ የመንግስቱ ባህሪ ምንድን ነው? እነዚህን ሁሉ እናያለን። ጥሩ ነው። እነኚህ ነገሮች ስቴፕ ደረጃ በደረጃ መነጋገራችን ጥሩ ነው። ግን ዓላማው ወዳጆቼ ንስሐ ለመግባት ነው። ስለዚህ ክርስቶስ ኢየሱስ የሰበከውን ዛሬ እናስታውሳችኋለን ከእግዚአብሔር ቃል። ዘመኑ ተፈጸመ፣ መንግስተ ሰማይ ቀርባለች እና ንስሐ ግቡ፣ በኢየሱስ ክርስቶስ እመኑ። ንስሐ መግባት ማለት ኃጢአትን መናዘዝ ማለት ነው። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ይቅር በለኝ ብሎ ኃጢአትን መናዘዝ ነው። ኃጢአትን ማመን። ንስሐ ግቡ። ሌላስ? በኢየሱስ ክርስቶስ እመኑ። ኢየሱስ ክርስቶስ ለእኔ ኃጢአትን ሞተዋል፣ እኔ እንድጸድቅ እሱ በእንጨት ላይ ተሰቅሏል ብለን ማመን ነው። እና ዘመኑ ተፈጸመ፣ መንግስተ ሰማይ ቀርባለች፣ ንስሐ ግቡ፣ በኢየሱስ ክርስቶስ እመኑ አላቸው ይላል። ስለ መጨረሻው ዘመን ስናስብ አንዱ የሚጠቀሰው ማርቆስ 1:14 ላይ ነው። እና እዚህ ቅድም የጀመርነው ማቴዎስ 24 ላይ ብዙ ሰዎች የሚያውቁት የጠየቁትም የመምጣትና የዓለም መጨረሻ ምልክቱ ምንድን ነው? ስለዚህ የመጨረሻው ዘመን ስንል ከዚህ ከማቴዎስ ምዕራፍ 24 ቁጥር 3 ላይ ተነስተን ነው። የዓለም መጨረሻ ምልክቱ ምንድን ነው? ስለዚህ ዓለም ያልቃል ማለት ነው። የዓለም መጨረሻ አለው ማለት ነው። እና እንዲያውም ብዙዎች እንደሚሉት እኔም ርዕሴን ያልኩት ጅማሬ ያለው ነገር ምን አለው? መጨረሻ አለው፣ ፍጻሜ አለው። ስለዚህ የዓለም ፍጻሜ ማለት ነው። የዓለም መጨረሻ ማለት የዓለም ድምዳሜ ማለት ነው። የዓለም ማክተሚያ ማለት ነው። አዲስ ሰማይና አዲስ ምድር የሚመጡበት ነው ወዳጆች። በትምህርታችን ላይ የመጨረሻው ዘመን የሚያጠቃልላቸው ብዙ ትምህርቶች አሉ። አንድ በአንድ እናያቸዋለን። የመጀመሪያው ቁጥር 1 ንጥቀት ነው ወዳጆች። ከነዚያም ካልናቸው ዘመናት ቀጥሎ ከጸጋ ዘመን፣ ከቤተ ክርስቲያን ዘመን፣ ከወንጌል ዘመን ጀምሮ ንጥቀት ነው የሚሆነው። ከዛ በአየር ላይ ክርስቶስ ኢየሱስን ለ7 ዓመት እንደምንቀበልና በዛ እንደምንሆን ይናገራል መጽሐፍ ቅዱስ። ከዛ በኋላ ወዳጆቼ የበጉ ሰርግ ራት ነው። እንግዲህ ቅደም ተከተሉ ላይም ራሱን የቻለ መለያየት አለ። ግን እሱ ምንም እንትን አይደለም ወዳጆች። እና ንጥቀት አለ። የሚበሰብሰው የማይበሰብሰውን ይለብሳል፣ የሚሞተው የማይሞተውን ይለብሳል። የበጉ ሰርግ ራት አለ ከክርስቶስ ኢየሱስ ጋር። ሙሽራይቱ ራሷን አዘጋጅታለች ይላል። እና አንዱ የበጉ ሰርግ ራት ነው። ሌላኛው ወዳጄ የሺህ ዓመት መንግስት ነው። ራሱን የቻለ ነው የሺህ ዓመት መንግስት ከክርስቶስ ጋር እንዴት እንደምንነግስ። ከዛ በኋላ ወዳጆቼ ትንሣኤ የሚባል ነገር አለ። የፊተኛው ትንሣኤ አለ፣ የኋለኛው ትንሣኤ አለ። ስለዚህ ትንሣኤ አንዱ ከመጨረሻው ዘመን ትምህርት ጋር ተጠቃሎ የሚነገር ነው። ሌላኛው የዘላለም ፍርድ፣ የነጩ ዙፋን ፍርድ ነው። የቅዱሳን ፍርድ፣ የማያምኑ ሰዎች ፍርድ ነው። እና የመጨረሻው
አዲስ ሰማይና አዲስ ምድር ነው። እነዚህ ሁሉ በትምህርቶቻችን የሚካተቱ ናቸው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ትርጉሙን ነው የምናየው። የመጨረሻው ዘመን ምጽአቱን ነውና የመምጣትና የመጨረሻው ዘመን ምልክቶች ምንድናቸው ብለው ነው የጠየቁት ወዳጆቼ። ምልክቶቹ ምንድናቸው? የመጀመሪያው ከአብ በቀር ማንም አያውቅም ብሎ ግን ምልክቶቹ ተሰጥተዋል። እነዛ ምልክቶች ጌታ ኢየሱስ የተናገረው የሰጠው ምልክት ነው። ምንድነው ያላቸው? ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ይላል። ይሄ ያስታሉ የሚለው የማያምን ሰው ሊስት አይችልም ወዳጆች። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ይላል። የጦርንም ወሬ ትሰማላችኋል ወዳጆች። አሁን ብዙ ሰው ሰለባ እየሆነ ነው። መስማት ብቻ አይደለም፣ በጆሮ እያየን ነው ባይናችን ወዳጆቼ። ጦርን ጠገብን። አሁን ምናልባት በታሪክ ሲሰማና በውስጡ ሆኖ ሲታይ በጣም ከባድ ነው። እግዚአብሔር ጣልቃ እንዲገባ በዓለም ላይ ነው የምናገረው። በዚህ ጦርነት መካከል እግዚአብሔር ጣልቃ እንዲገባ ስብራትን እንዲፈውስ እግዚአብሔር ጸልያለሁ በእውነት። ግን የመጨረሻው ዘመን ምልክት የጦርንም ወሬ ትሰማላችሁ፣ አትደንግጡ። የሰው ድርሻ እያየን እንሄዳለን እግረ መንገዳችንን። ዓላማው ከኔና ከእናንተ የሚጠበቀው ምንድነው? የመጀመሪያው ማንም እንዳያስታችሁ ተጠንቀቁ ነው። ቅዱሳን ተጠንቀቁ፣ ማስጠንቀቂያ ነው። ይሄ የመጨረሻው ዘመን የመጨረሻ መልእክት ደወል ነው ወዳጆቼ። ስለ ሰው ድርሻ እያየን እንሄዳለን። አሁን አመጣጡን የምናየው የእግዚአብሔር ድርሻ ነው። የክርስቶስ ኢየሱስ የመገለጥ ድርሻ ነው። እሱ ድርሻውን ይወጣል በወደደበት ቀን። ግን የኛ ድርሻ ምንድነው? ለዛሬ ወንድሜ እኔ እነግርሃለሁ፣ ማንም እንዳያስታችሁ ተጠንቀቁ። ጌታ ይርዳን። ሌላኛው ተጠበቁ ነው፣ አትደንግጡ ነው። ያስደነግጣል ወዳጆቼ እያንዳንዱ ነገር። ዳሩ ግን መጨረሻው ገና ነው ይልና ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ። አሁን የማናቀውን ነገር አይደለም የምነግራችሁ ወዳጆቼ፣ የጠገብነውን ነገር ነው፣ የተጨነቅንበትን ነገር ነው። ጌታ ሆይ መፍትሄ የምንፈልግበትን ጉዳይ ነው የምንነጋገረው። በዓለም ላይ ነው ወዳጆቼ። አሁን መጽሐፍ ቅዱስ እየተናገረ ያለው ይሄ መጽሐፍ ቅዱስ ለኢትዮጵያ ብቻ የተጻፈ አይደለም፣ ለዓለም የተጻፈ መልእክት ነው ወዳጆቼ። በዓለም ላይ ስለሚሆነው ነው። የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያዎች ናቸው። ብዙ ጊዜ እንደምንለው ምጥ 3 አይነት ነው ይላሉ እንትኖች። የመጀመሪያው ፎልስ ሌቨር ይሉታል፣ ከዛ ትሩ ሌቨር ይሉታል። እና የመጀመሪያው ምጥ ብዙ ወደዛ ውስጥ መግባት ስለማያስፈልግ ነው፣ የሙያ ጉዳይም ስለሆነ ነው። ግን እንደ እግዚአብሔር ቃል ነው። የምጣር መጀመሪያ ነው። ምጥ መጀመሪያ አለው፣ መጨረሻ አለው፣ ይወለዳል ማለት ነው። ስለዚህ ስለ ምጥ ሲናገር እንደሚወለድም መጽሐፍ ቅዱስ ይናገራል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሏችሁማል፣ ስለ ስሜ በአሕዛብ ሁሉ ትጠላላችሁ ይላል። አንዱ በዚህ ስም ሁለተኛ እንዳታስተምሩ ማለት ክርስቶስን መጥላት ብቻ ሳይሆን ወዳጆቼ ስለ ክርስቶስ ኢየሱስ ስም እንጠላለን። ይሄ እንኳን ደስ አላችሁ በሌላ ነገር ገብተን መጠላት አይደለም። ስለ ኢየሱስ ክርስቶስ ስም መጠላት እንኳን ደስ አላችሁ ያስብላል ወዳጆቼ። ስለ ስሙ ነው የተጠላ ነው እና ስለ ስም የተጠላችሁ ትሆናላችሁ አለ ይላል። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ። ማንም እንዳያስታችሁ ተጠንቀቁ ይላል። ያልኩትን ወዳጆቼ ያላመነ ሰው ሊስት አይችልም ብለን ቅድም እንዳል ብዙዎች ይሰናከላሉ። መሰናክል ብዙዎቻችን በብዙ ነገር እንሰናከላለን ይላል። ስለ መሰናክል ባለፈው ብዙ ሰብኬያለሁ። ግን ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ ይልና ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አሁን ይሄ የመምጣት ምልክት ምንድነው ባሉት ጊዜ ጌታ ኢየሱስ የተናገረው ቃል የብዙዎች ፍቅር ምን ትላለች? ትቀዘቅዛለች። ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል። ወንጌልና የመጨረሻው ዘመን የተያያዙ ናቸው ወዳጆች። የመጨረሻው ምልክት
ይሄ ወንጌል በዓለም ሁሉ ምን ይላል? ይሰበካል። ክብር ለኢየሱስ ይሁን። በዓለም ላይ ይሰበካል፣ እየተሰበከ ነው። ሚዲያው አንዱ ጥሩ ነገር ይሄ ነው። በዚያን ጊዜ መጨረሻ ይሆናል። እነዚህ የምጣር ምልክቶች ናቸው። መጀመሪያ ያየናቸው ህዝብ በህዝብ ላይ መነሳቱ፣ መንግስት በመንግስት ላይ መነሳቱ፣ የጦርንም ወሬ መስማታችን፣ እነዚህ የምጣር መጀመሪያዎች ናቸው። ነገር ግን መጨረሻው መምጣቱ የሚታወቀው የመንግስት ወንጌል በዓለም ሁሉ ሲሰበክ ነው። ከዛ በኋላ የዳንኤልን ነገር ያነሳል። አሁን አንዱ ምልክቶቹ ጌታ ኢየሱስ የተናገራቸው ምልክቶች አንድ ጉዳይ ነው። ዳንኤል ደግሞ የተናገራቸው ምልክቶች አሉ። ትንቢተ ዳንኤል ላይ እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። ወዳጆቼ ራዕይ ምዕራፍ 1 ላይ የሚያነቡ ይላል፣ የሚሰሙ የሚያነቡ መልእክቱን ብፁዓን ናቸው ይላል እና አንባቢው ያስተውል ይላል። አንዱ ድርሻ ምንድነው በዚህ ምሽት ካላችሁኝ ወዳጆቼ አስተውሉ። እንመጣበታለን። መጽሐፍ ቅዱስ ሲናገር ታውቁ ዘንድ ይላል እና ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለ ወደ ቤቱ፣ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ እንዲህ እያለና ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። ክብር ለኢየሱስ ይሁን። አንዱ የቅዱሳን ድርሻ ምንድነው ካላችሁኝ መጸለይ ነው። ወዳጆቼ አሁን ጸልዩ። የዳነ ሰው ምን እንዳይሆን? ሽሽቱ በክረምት እንዳይሆን። ብዙ ጊዜ እንደሚባለው ክረምት ታውቃላችሁ ወዳጆቼ፣ ክረምት በጣም ብዙ ሰው የሞቀ ነገር ለብሶ ከቤቱ መውጣት የማይፈልግበት የተገኘውን ነገር የሚበላበት ጊዜ ነው ክረምት። ጥሩ ነገር አይደለም። እንዲያውም በጨለማ ነው የሚመሰለው ክረምት ወዳጆቼ። እና ሽሽታችሁ በክረምት እንዳይሆን ጸልዩ ይላል። ቀልድ አይደለም፣ መስማት አይደለም ወዳጆች። አሁን ዕውቀት እንድናገኝ ብቻ አይደለም። ልክ ነው፣ ዕውቀት የመጀመሪያ ነገር ነው። ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ይላል። ብዙ ጊዜ እለዋለሁ፣ ዕውቀት የተዘጋጀ መድኃኒት ነው ይላሉ ምሁራን። ናውሌጅ ኢዝ ሬዲ ሜድ ሜዲሲን ይላሉ። ሰው ራስ ምታት ሲያመው፣ ሆዱን ሲቆርጠው፣ የሆነ የህመም ስሜት ሲሰማው ፋርማሲ ይሄዳል። ለምን? ማስታገሻ ሊፈልግ። ወይም ደግሞ እየባሰ ከመጣ ክሊኒክ ይሄዳል፣ ሆስፒታል ይሄዳል፣ ካርድ አውጥቶ ይታከማል ወዳጆች። እና ለምን ሲባል ስለሚያውቅ፣ ስለ ሕክምና ስለሚያውቅ። ስለዚህ ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ይላል። አንደኛ ተሰሎንቄ 4:13 ላይም ወንድሞች ሆይ ብሎ ተስፋ እንደሌላቸው እንደሌሎች እንዳታዝኑ እንድታውቁ ብሎ ይናገራል። አንደኛ ተሰሎንቄ ምዕራፍ 4 እናየዋለን። አሁን ማቴዎስን ነው እያየን ያለነው እና ምልክቶቹን አየን። የምጣር መጀመሪያ እንዴት እንደሆነ መጨረሻው ምን እንደሆነ አየን። ከዛ በኋላ ምን እንደሚሆን ደረጃ በደረጃ እያየን መጣንና በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ይላል፣ ከእንግዲህም የማይሆን ወዳጆቼ፣ ትላንት ያልሆነ ከእንግዲህ የማይሆን ነገር ይሆናል። ታላቁ መከራ እንለዋለን። ቅድም እንዳልኳችሁ በመጨረሻው ዘመን የሚካተቱ ትምህርቶች አንዱ ታላቁ መከራ ነው። አንደኛው ንጥቀት ነው፣ ሁለተኛው ደግሞ ታላቁ መከራ ነው። እናየዋለን። ምንድነው ታላቁ መከራ የሚለው? ምንድነው ይሄ መከራ? ግሬት ትሪቡሌሽን ይለዋል። እና ምንድነው እሱ መከራ? እናየዋለን። እና ስጋን የለበሰ ሁሉ ባይተርፍ፣ ቀኖቹ ባያጥሩ ኖሮ ስጋን የለበሰ ሁሉ አይተርፍም ነበር ይላል። ምን አይነት መከራ ነው ወዳጆቼ! ከማውራት ያለፈ የማይገባን መከራ። የእግዚአብሔር ጸጋ ካልበዛልን፣ እግዚአብሔር አብሮነት ካልበዛልን የማንቋቋመው መከራ ነው። የእኛን አቅም ደግሞ ታውቃላችሁ ወዳጆች። እና ጌታ ጸጋውን ያብዛሉ። አንዳንዱ ያለ ጸጋ የማይሞከር ነገር ነው። አንዳንዱ ያለ እግዚአብሔር ኃይል፣ ያለ እግዚአብሔር አብሮነት የማይታሰብ ነው ወዳጆች። እና ታላቅ መከራ ይሆናል። እና የሰው ልጅ መምጣት እንደዚህ ይሆንና ፀሐይና ጨረቃ ይጨልማሉ። ያ ቀን ሲያስተላልፍ የነበረው ብርሃን፣ ታላቁ ብርሃን የሚባለው ፀሐይ፣ የተፈጥሮ ብርሃን፣
ኢየሱስ ክርስቶስ የዓለም ብርሃን ነው ብለን ተነጋግረናል። እና ፀሐይና ጨረቃ ይጨልማሉ። አሁን እነኚህ የምታዩዋቸው ወዳጆቼ ቀን የምናያቸው ይሄ የምናየው ብርሃን የማይነጋበት ቀን ይመጣል ወዳጆቼ። ፀሐይና ጨረቃ ይጨልማሉ፣ ብርሃናቸውን አይሰጡም። የተፈጥሮ ኃይላት ይናወጣሉ ወዳጆቼ። እና ያኔ ደብቁኝ ይባላል። በክርስቶስ ኢየሱስ መምጣት ወዳጆቼ አንዳንዶች እናፍራለን። እንዳናፍር ጌታ ይርዳል። እኛን ጌታ እንዳናፍር ረዳል። በመምጣቱ እንዳናፍር ይላል ወዳጆቼ። እኔ ትልቁ መልእክት እዚህ ጋር ነው ያለው። የቅዱሳን ድርሻ ላይ ነው ያለው ወዳጆቼ። በመምጣቱ እንዳናፍር ይላል። ሲመጣ እንሸማቀቅ ይሆን? ሲመጣ እናፍር ይሆን? ወይስ ደግሞ ዘና ብለን ወይስ ደግሞ ማራናታ ብለን? ማራናታ በግሪክ ድሮ ብዙ አባቶቻችን ሰላምታ ሲለዋወጡ ማራናታ ነበር የሚሉት አሉ። ጌታ ሆይ ቶሎና ማለት ነው። ዛሬኛ ማራናታ የማለት አቅም አለን። እኔ ማራናታ የማለት አቅም አለኝ። ራሴን አዘጋጅቻለሁ። እህቴ አዘጋጅተሻል። ወንድሜ አዘጋጅተሃል። ማራናታ የማለት አቅም አለህ። ለመዳንህ እርግጠኛ ነህ። ለመዳንሽ እርግጠኛ ነሽ። ትቸኮያለሽ፣ ታስቸኮያለሽ ጌታ ኢየሱስን። ፀሐይና ጨረቃ ይጨልማሉ። ከታላቁ መከራ ቀጥሎ ብርሃናቸውን አይሰጡም። ከዛ ቅድም ያየነው አሁን እያየን ያለነው ስለ ምልክቶች ነው ወዳጆች። የዘመኑ መጨረሻና የመምጣት ምልክት ምንድነው ብለው ስለጠየቁት ጌታ ኢየሱስ የመምጣቱን ጊዜና ምልክቶቹን ተናገረ። በዳንኤል ተናገረ። አንደኛው የጌታ ኢየሱስ ምልክት ነው። ሌላኛው የዳንኤል ምልክት ነው። ዳንኤል የሰጠው ምልክት የጥፋት ርኩሰት በቦታው ቆሞ ስታዩ አንዱ ምልክት ነው ለመጨረሻው ዘመን እንደተባለ። ሌላኛው ኖህን ነው። ኖህ የሰጠው ምልክት በኖህ ዘመን እንደሆነው ነው የሚለው። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበረው አሁን በዚህ ዘመን እንዳለው ጋብቻ መልካም ነው፣ የተቀደሰ ይሁን እንጂ ወዳጆች፣ ከእግዚአብሔር ይሁን እንጂ ወዳጆች። ግን ሲያገቡና ሲጋቡ ሲበሉና ሲጠጡ ሲጨፍሩ እንደነበረው በኖህ ዘመን የጥፋት ውሃ መጥቶ ሳያውቁ እንዳጠፋቸው እንዲሁ የክርስቶስ ኢየሱስ ምጽአት እንዲሁ ሌላ። ስለዚህ የኖህን የጥፋትን ዘመን ምሳሌ ነው የሚያደርግ። ትዝ ይላችኋል፣ በኖህ ዘመን ኖህ በእግዚአብሔር ፊት ሞገስ አገኘ። ወዳጆቼ በዚህ በመጨረሻው ዘመን በክርስቶስ ኢየሱስ ምጽአት ዘመን በእግዚአብሔር ፊት ሞገስ እንድታገኙ ይርዳችሁ። ይኸው ሞገስ እንድታገኙ ነው አሁን እየተሰበከ ያለው። ሞገስ ማግኘት ማለት ንስሐ መግባት ማለት ነው። ሞገስ ማግኘት ማለት ወዳጆቼ ከመጨረሻው ዘመን በፊት ከክርስቶስ ምጽአት በፊት ንስሐ ገብቶ ማምለጥ ማለት ነው። እና የጥፋት ውሃ መጣ፣ ሁሉንም አጠፋ። ወዳጆቼ ኖህና ቤተሰቡ ብቻ ቀሩ። ከኖህና ከቤተሰቡ ምድር ተሞላች። የጥፋቱ ውሃ ሳይመጣ አሁን እንደ ኖህ ሞገስ ማግኘት ይሁን። ኖህ በእግዚአብሔር ፊት ሞገስ አገኘ። ስሙ ምን እንደሆነ ታውቃላችሁ? ኖህ እንዴት ጻድቅ እንደነበረ ይናገርና እግዚአብሔር በረገማት ምድር ተረግማለች። በክርስቶስ ኢየሱስ ነው ወዳጆች የምትባረከው። እግዚአብሔር በረገማት ምድር ይህ ከተግባራችንና ከእጅ ስራችን ያድነናል ይታደገናል ሲሉ ኖህ አሉት ይላል። የስሙ ትርጉም እንደዛ ነው። ጌታ ኢየሱስ ይርዳል። እና ዞሮ ግን ምልክቶቹን እያየን ነው። እና አንደኛው ምልክት የጌታ ኢየሱስ የሰጠው ምልክት ዳንኤልን ጠቅሷል። ማቴዎስ 24 ላይ ኖህን ጠቅሶታል። ሉቃስ 17 ላይ ደግሞ ስለ ሎጥ ይናገራል። በሎጥ ዘመን ሰዶምና ገሞራን ወዳጆቼ በእሳት እንዴት እንደገለባበጠው፣ ኖህን መላእክቶች እንዴት እንዳወጡት፣ ቤተሰቡን እንዴት እንዳወጡ፣ የኖህ ሚስት ዞር ብላ ስታይ እንዴት የጨው አምድ እንደሆነች። ስለዚህ የዳንኤልን ምልክት ይናገራል ወዳጆቼ። የኖህን ይናገራል፣ የሎጥን ይናገራል። ሌላውን እናየዋለን። በጣም ብዙ ምልክቶች ተሰጥተዋል ወዳጆቼ። ምሳሌዎችም አሉ። ቀጥሎ የምናየው እንዲያውም ምሳሌዎቹ ነው ወዳጆቼ፣ ከምልክቶቹ ቀጥሎ
በአዲስ ኪዳንና በብሉይ ኪዳን የተጻፉ አሉ፣ ምሳሌዎች አሉ፣ ምልክቶች ደግሞ አሉ። ምልክቶቹ እና ምሳሌዎቹ ይለያያሉ። የሚገርመው ከታላቁ መከራ ቀጥሎ ፀሐይና ጨረቃ ብርሃናቸውን ከመከልከላቸው ከመውደቃቸው የሰማይ ኃይላት ከመናወጣቸው ቀጥሎ ምልክት እንዴት እንደሚሆን ተናገረና ከኖህ ቀጥሎ የሚናገረው ሁለት ይናገራል። አንዱ ይወሰዳል፣ አንዱ ይቀራል። ወፍጮ የሚፈጩ ሰዎችን ምሳሌ ያደርጋል። የሚያርሱ ሰዎችን ምሳሌ ያደርጋል። ወዳጆቼ የቢሮ ስራውን ምሳሌ ማድረግ ትችላላችሁ። አሁን እየሰበኩ ያለሁበትን ሁኔታ ማወቅ ትችላላችሁ። አንድ ጥያቄ ልጠይቅ፣ እግዚአብሔር እንዲረዳችሁ። ከሚቀሩት ናችሁ ከሚነጠቁት? በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች ይላል። ከሚወሰዱት እንድትሆኑ ጌታ ይርዳችሁ። ልጸልይላችሁ። እግዚአብሔር ሆይ በሉ፣ አመሰግንሃለሁ ስለ ሰማሁት የመጨረሻው ዘመን መልእክት። ቀኒቱ ቀርባለች። ዘመኑ ተፈጸመ እንዳልክ ተፈጽሟል። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ አመፀኛ ነኝ፣ ይቅር በለኝ። ኃጢአቴን ቀራንዮ መስቀል ላይ በፈሰሰው ደምህ አጥበህ አንጻኝ። ወዳጆች ይህን ንስሐ ከልባችሁ ከጸለያችሁ ከሚነጠቁት ትሆናላችሁ፣ ከሚቀሩት አትሆኑም። ዋይ ዋይ ከሚሉት አትሆኑም። ተራሮችን ደብቀን ከሚሉት አትሆኑም። ከሚያፍሩት አትሆኑም። ለቁጣ አልመረጠንም ነው የሚለው። ወዳጆቼ ለቁጣ አልተመረጥሽም እህቴ፣ ለቁጣ አልተመረጥክም ወንድሜ፣ ለቁጣ አልተመረጡም እናቴ፣ ለጽድቅ ነው የተመረጡት። አንዱ የምናየው ቅድስናና ጽድቅ ነው በመጨረሻው ዘመን። ምክንያቱም እንዲህ ይላል፣ ኃጢአተኛውም ኃጢአትን ያድርግ፣ ጻድቁም ጽድቅን ያድርግ፣ እርኩሱም ይርከስ፣ ቅዱሱም ይቀደስ ይላል። እና ቅድስናና ጽድቅ ነው ወደፊት የምናየው። ከሚነጠቁት ትሆናላችሁ። እና እንዲህ ነው የሚለው፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ስለ ክርስቶስ ኢየሱስ አመጣጥ የሚናገር ነው። በምን ሰዓት እንደሚመጣ አታውቁም ወዳጆቼ። ምልክቶቹን እያየን ነው። ልክ ነው። እግዚአብሔር በድፍን አላስቀመጠም። ደግሞ ቀኑ በዚህ ቀን በዚህ ሰዓት በዚህ አይደለም ያለው። ወዳጆቼ ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ። ባናውቅም መንቃት ይሁንልን። እህቴ ንቂ፣ አንተ የምትተኛ ንቃ፣ ክርስቶስም ከሙታንም ተነስ፣ ክርስቶስም ያበራልሃል ይላል። ወዳጆች ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ። የመልእክቴ ወዳጆቼ ቁንጮ፣ የመልእክቴ እምብርት ይሄ ነው ወዳጆቼ። የመልእክቴ አንደኛ መልእክት ይሄ ነው። ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ። መንቃት ይሁንልን፣ በእውነት መንቃት ይሁንልን። እኔ አምላኬን እለምናለሁ። ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ። ያን ጊዜ ያንን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተውም። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። ወዳጆች ማንም እንዳያስታችሁ አለ፣ የሰው ድርሻ ነው። አትፍሩ አትደንግጡ አለ፣ የሰው ድርሻ ነው። ሽሽታችሁ በክረምት እንዳይሆን ጸልዩ አለ። የኖህን ምሳሌ አድርጎ ሰጠን በኖህ ዘመን። ወዳጆቼ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይለናል። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣል። ዝግጅት ታውቃላችሁ። ብዙዎቻችሁ እንግዳ ወደ ቤታችሁ ቢመጣ ትዘጋጃላችሁ። ይህንን ስብከት ከአሁን በፊት በነሐሴ ወር የዲጂታል ዘመቻችን ላይ የጌታ መምጫው ቀርቧል ብዬ እንደሰበኩ አስታውሳለሁ። ሁል ጊዜ ይሰበካል፣ የመጨረሻው ዘመን የመጨረሻ መልእክት ስለሆነ። ወዳጆቼ በዚህ ዘመን መሰበክ ካለበት የመጨረሻው ዘመን ነው። የክርስቶስ ኢየሱስ ምጽአት ነው። ስለ ክርስቶስ መስበክ አንድ ጉዳይ ነው። ዘመናችን የምንሰብከው ስለ ክርስቶስ ነው። የክርስቶስ ምጽአት ደግሞ አንዱ የትምህርታችን ክፍል ነው።
እና አንደኛው የሰው ድርሻ ዝግጅት ነው። ውጭ ሀገር ሰው ሊሄድ ሲል ይዘጋጃል። አይደለም ውጭ ሀገር አንድ ክፍለ ሀገር ሊሄድ ሲል ይዘጋጃል። ሰው ክፍለ ሀገር ሄዳችሁ አታውቁም? ይዘጋጃል። ስንቅ ይዛል። የሚሄድበትን ሀገር ያዘጋጃል። ወዳጆቼ የምንሄደው መንግስተ ሰማይ ነው። ክብር ለኢየሱስ ይሁን። ጌታ ኢየሱስ አንድ ጊዜ እንዲህ አለ፣ በእኔ እመኑ በአባቴም ደግሞ እመኑ። እሄዳለሁ፣ ስፍራ አዘጋጅላችኋለሁ። በአባቴ ቤት ብዙ መኖሪያ አለ፣ በቂ መኖሪያ አለ። የመኖሪያ እጥረት የለም መንግስተ ሰማይ። ክብር ለኢየሱስ ይሁን። እና ስፍራ ላዘጋጅላችሁ እሄዳለሁ አለ። ኢየሱሴ ስፍራ እያዘጋጀ ነው፣ ግን ሁለተኛ እመጣለሁ ወስዳችኋለሁ አለ። ስለ ክርስቶስ ኢየሱስ ምጽአት የሚናገረው አንዱ ዮሐንስ 14 ከቁጥር 1 ጀምሮ ነው። ስለ ክርስቶስ ኢየሱስ ምጽአት የሚናገረው አንደኛው ደግሞ ሐዋርያ ሥራ ምዕራፍ 1 ላይ ነው ያለው። ወደ ቤታንያ አወጣቸው። እንዲህ ሲሄድ እንዳያችሁት ኢየሱስ ሲያርግ ማለት ነው። እንዲህ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል አላቸው ይላል። ተመልሶ ይመጣል ኢየሱስ። ይመጣብሃል፣ ይመጣልሻል። ወዳጆቼ ለእኔ ይመጣልኛል። ቅዱሳን የምታዝኑ በመከራ ውስጥ የምታልፉ ኢየሱስ ክርስቶስ ይመጣላችኋል፣ ይገላግለናል። ወዳጆቼ ከዚህ ዓለም ርኩሰት፣ ከዚህ ዓለም ስበት። አንደኛው ንጥቀት ነው ብያችኋለሁ። ንጥቀት ማለት በኃይል መወሰድ ማለት ነው። የግሪኩ ቃል በኃይል መወሰድ ነው የሚለው። ለምሳሌ ይህን ሞባይል ጥሩ ነገር ባይሆንም ለምሳሌ መንታፊዎች አሉ። ከእናንተ ለምነው አይወስዱም። ይሄን ሞባይል ነጥቀው ነው የሚወስዱት። ወዳጆቼ መንጠቅ ኃይል ይጠይቃል። የዚህ ዓለም ግራቪቲ አለ፣ ጠላት አለን፣ ሰይጣን ጠላት አለን። ወዳጆቼ እንድንነጠቅ የማይፈልግ ዓለም አለ፣ ስጋ አለ። ወዳጆቼ የምድር ግራቪቲ አለ እና የምንነጠቀው ወዳጆቼ በኃይል ነው። የሚነጥቀን የኔ ጌታ ነው። ወዳጆቼ እንነጠቃለን፣ ሁላችን እንነጠቃለን ነው የሚለው። ወዳጆቼ የምስራች እንነጠቃለን። ደህንነት አንድ ጉዳይ ነው። መዳን አንድ ጉዳይ ነው። እህቴ እንነጠቃለን። በዓይን ቅጽበት እንነጠቃለን፣ እንለወጣለን እንደ ሌላ ሰው። የተዋረደውን ስጋችንን ክቡር ስጋውን ይመስላል ኢየሱስ ክርስቶስ። ተዘጋጁ ብሎ በጣም ብዙ ነገር ይነግራቸዋል። ስለዚህ የመምጣት ምልክት ምንድነው ብለው ለጠየቁት ጌታ ኢየሱስ ምልክቱን ተናገረ። ዳንኤል የሰጠውን አየ። ጴጥሮስ የሰጠው ምልክት ደግሞ አለ። ወዳጆች ምልክቶቹን ነው እያየን ያለን። በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይሄን ወቁ። በምን? በመጨረሻው ዘመን። ሁለተኛ ጴጥሮስ 3 ከ1 እስከ 18 ይቅርታ። በመጨረሻው ዘመን እንደ ራሳቸው ምኞት፣ ከራሳችን ምኞት እግዚአብሔር ያውጣል። ዘባቾች፣ መዘበት ማለት ቀልደኞች። ስለ መጨረሻው ዘመን ሲነገር ቀልድና ቧልት የሚመስላቸው ወዳጄ የምር ነው። እነግርሃለሁ ፍርድ አይደለም ገሃነም እሳት እንዳይጠብቅ አሁን ንስሐ ግባ። ማስጠንቀቂያ ያለው ማስጠንቀቂያ ይናገራል ጌታ ኢየሱስ። የጥፋት ውሃን ሲያነሳ እኮ ማስጠንቀቂያ እኮ ነው። በኖህ ዘመን የነበረው ሎጥን ሲጠቅስልህ እኮ በሎጥ ዘመን የነበረውን ሰዶምና ገሞራ እንዴት በእሳት እንደጋዩ እኮ ነው የሚያሳየው። በጥፋት ውሃ የጥፋት ውሃ አለ እኮ እያለ ነው። ገሃነም እሳት እኮ አለ እያለ ነው ወዳጄ። ቀልድ ትምህርት አይደለም ወዳጄ። ስለ መጨረሻው ዘመን እና ምልክቶቹን እየተናገረ ነው። በመጨረሻው ዘመን እንደ ራሳቸው ምኞት በመዘበት እንዲመጡ ይህን ነው። የታል? ሁሌ ስለ መጨረሻው ዘመን ትናገራላችሁ። ጌታ ኢየሱስም ሰብኳል፣ ብዙዎች ሰብከዋል። የታል ታዲያ እያሉ ይመጣል። ወዳጆቼ ጌታ ኢየሱስ ያልመጣው ለምንድን ነው ብለህ ካልከኝ ትልቁ መልስ አንተ ንስሐ እስክትገባ እየጠበቀ ነው። እድል እየሰጠሽ ነው። ከዚህ በላይ እድል የለም ወዳጆቼ። በዓለም ላይ ብዙ እድሎች አሉ። የእድሎች ሁሉ እድል የመጨረሻ ክላይማክስ እድል ንስሐ እንድትገቡ ጌታ እየጠበቃችሁ ነው። የትዕግስቱ መጠን ይገርማል ወዳጆቼ።
ለሰይጣን ያልተሰጠ ዕድል ላንተ ተሰጥቷል። ለወደቁ መላእክት ያልተሰጠ ዕድል ላንተ ተሰጥቷል። አቤት በዚህ ዕድል መጠቀም። ሁሉ ወደ ንስሐ እስኪደርሱ ወዶ ይታገሳል። ኢየሱስ ያልመጣው ላንተ ነው። ንስሐ ግባ ወዳጄ፣ ንስሐ ግቢ እህቴ። እና ጌታ ኢየሱስ የሰጠው ምልክት፣ ዳንኤል የተናገረው ምልክት፣ ጴጥሮስ የሰጠው ምልክት፣ ጳውሎስ የተናገረው ደግሞ ምልክት አለ። ከጴጥሮስ ሌላ፣ ከጌታ ኢየሱስ ሌላ፣ ከዮሐንስ ሌላ ጳውሎስ የሰጠው ምልክት እንዲህ ይላል። ሁለተኛ ተሰሎንቄ 2:1-12 ላይ የዓመፅ ሰው የጥፋት ልጅ ሳይገለጥ ይላል እኔ አምላክ ነኝ ብሎ እየተመለከ። ሁለተኛ ተሰሎንቄ 2 ላይ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ራሱን ከፍ ከፍ የሚያደርገው ነው ይላል። ሳይገለጥ ይላል። ይህ አንዱ ምልክት ነው። ዮሐንስ የሰጠው የተናገረው ምልክት አንደኛው ዮሐንስ 2:18 ላይ መጨረሻው ሰዓት ነው። ወዳጆቼ ገና ነው እንዳንል መጨረሻው ሰዓት ነው። የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል ይላል። ስለ ሐሰተኛው አውሬ፣ ስለ ሐሰተኛው ነቢይ፣ ስለ እያንዳንዱ ነገር ወደፊት እናየዋለን። ግን ዮሐንስ የሰጠው ምልክት መጨረሻው ዘመን ነው። የክርስቶስ ተቃዋሚ አሁን እንኳን እንዳለ ታውቃላችሁ። የክርስቶስ መምጣት በደጅ ነው። ጌታ ይርዳል። ይሁዳ የሰጠው የተናገረው መልእክት አለ። ይሁዳ ቁጥር 3:16 አንብቡት። በእስራኤል ላይ የሚሆኑ ምልክቶች አሉ። ሕዝቅኤል 36 ኤርምያስ 31 ላይ በእስራኤላውያን የሚሆኑ አሁን የሚታየው አሁን በእስራኤላውያን እየሆነ ያለው በሐማስና በእስራኤል መካከል በአረብ ሀገሮችና በእስራኤል መካከል እየሆነ ያለው ጥሩ ምልክት ነው። እየጨመረ የመጣ አይመስላችሁም? ድሮ በእኔና በእናንተ እንኳን እድሜ እየጨመረ የመጣ አይመስላችሁም? ኢየሩሳሌም ግን በጭፍራ ተከባ ስታዩ በዛን ጊዜ ጥፋቷ እንደቀረበ እዩ ይላል። ጥፋትም እንደቀረበ እዩ ይላል። ስለዚህ ወዳጆቼ እነዚህ ሁሉ ምልክቶች ብዙ ሰዎች የሰጧቸው ምልክቶች ተፈጽመዋል። በቤተ ክርስቲያን ውስጥና በቤተ ክርስቲያን ውጭ የሚሆነው ወዳጆቼ አሁን በቤተ ክርስቲያን ውስጥ እየሆነ ያለ ምልክት አለ። በቅዱሳን መካከል ልክ ነው። በቅዱሳን መካከል ያላመኑ ሰዎች እንዳሉ ይታወቃል። መረቡ የተለያዩ ሰዎችን እንደያዘ ይታወቃል። ከኛ ዘንድ አልነበሩም ወጡ እንደሚል ይታወቃል። እና በተፈጥሮ ላይ የሚታዩ ምልክቶች አሉ። ማቴዎስ 4 ላይ እንዳየነው ማለት ነው። ታዲያ ምንድነው የሚቀረው ካልከኛ አሁን ታላቁ መከራ። ብዙዎች አሁን ሆኗል ይላሉ። ግን እኔ የምስማማው ስጋን የለበሰ ሁሉ ባልተረፈም ስለሚል አሁን በዓለም ላይ 8 ቢሊዮን ሕዝብ አለ። ልክ ነው። መከራ ወዳጆቼ ከዘፍጥረት ጀምሮ ከገነት ከተባረሩበት ጊዜ ጀምሮ ቃየል አቤልን ከገደለው ጊዜ ጀምሮ ከዛ ጊዜ ጀምሮ እስቲል እስካሁን አዲስ ሰማይና አዲስ ምድር እስከሚመጣ ወዳጆቼ መከራ ይቀጥላል። ታላቁ መከራ ግን ይለያል ወዳጆቼ። ስለ ታላቁ መከራም አስረግጠን በደንብ እናየዋለን። እግዚአብሔር ጊዜ ይስጠን። ስለዚህ እስከ ዛሬ ያልሆነ ነው የሚለው ወዳጆቼ። ምንድነው እስከ ዛሬ ያልሆነ መከራ አለ? አባቶቻችን የእነ ኢዮብ ያላለፉበት መከራ አለ ወይ? ሐዋርያት ያላለፉበት መከራ አለ ወይ? ስለዚህ ታላቁ መከራ የተለየ መከራ እንደሆነ የሚታወቀው እስካሁን ያልሆነ ነው የሚለው ወዳጆቼ። ከእንግዲህም የማይሆን ነው የሚለው። ይሄ ሁለቱ መለያ ነው። ቀኖቹ ባያጥሩ ኖሮ፣ ቀኖቹ ደግሞ የሚያጥሩ ስለተመረጡት ነው። ስለኔና ስለናንተ ነው። መንፈስ ቅዱስ ክፉን ይከለክላል። እኔና እናንተ ደግሞ ስላለን ወዳጆቼ ቀኖቹ ባያጥሩ ይላል። ስለተመረጡት ቀኖቹ አጭር ነው የሚሆኑት። እንግዲህ እስካሁን ብዙ ቀኖች አልፈዋል። ከእንግዲህም ዘመናት ዘላለም ዘመናት እንኖራለን። እስካሁን ብዙ ዘመን አልፈናል። ይሄኛው ግን ይለያል ወዳጆቼ። ስለዚህ
በቤተ ክርስቲያን ውስጥ የሚሆን ነገር አለ፣ ከቤተ ክርስቲያን ውጭ የሚሆን ነገር አለ፣ በተፈጥሮ ላይ ደግሞ የሚሆን ነገር አለ። ስለዚህ እኛ ምን እናድርግ ብላችሁ ካላችሁኝ ወዳጆቼ፣ ንስሐ እንግባ፣ በክርስቶስ ኢየሱስ እንመን። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለኢየሱስ ይሁን።